በጦርነቱ የተጎዳ ንብረት ካለዎት ስለ ካሳ ማወቅ ያለቦት ነገሮችን ነው። የደረሰውን ጉዳት ማሳወቅና ማመልከት። ቤቶ ወይም ንብረቶ ከተጎዳ በግብር ባለስልጣን ስልክ መስመር 4954 ላይ ይደውሉ ወይም ኦንላይን ያመልክቱ። ጠቃሚ መረጃ ጉዳቱን የሚገመግም አካል እስኪመጣ ከስባሪዎች በስተቀር የተጎዱ ንብረቶችን አያስወግዱ። የመጀመሪያውን ጉዳት ለማሳወቅ ያለው የጊዜ ገደብ 2 ሳምንት ነው። ነገር ግን የካሳ ጥያቄውን በ3 ወራት ውስጥ ማቅረብ ይችላሉ። በህንጻና በቤተሰብ ላይ ጉዳት በደረሰበት ጊዜ የሚመለከተው ተወካይ መጥቶ ይገመግማል። ጉዳዩን በግሎ ወይም ካሳ በሚሰጠው አካል በኩል ማስጨረስ ይችላሉ። እባክዎ ልብ ይበሉ፣ ጥሬ ገንዘብ፣ የቼክ ወረቀቶች፣ ጌጣጌጦች፣ ቅርሶችና የጥበብ ውጤቶች በካሳው አይካተቱም። የተሽከርካሪ ጉዳት ከደረሰቦና ገምጋሚ ለማየት ሲመጣ አስፈላጊ ከሆኑ ሰነዶች ጋር ማመልከቻውን በማቅረብ በመረጡት ጋራዥ ውስጥ ማስጠገን ይችላሉ። ያስተውሉ፣ ካሳው የሚሰጠው የሚመለከተው ገምጋሚ አካል ጉዳዩን ካጸደቀ በኋላ ብቻ ነው። ለተጨማሪ መረጃ ወደ ግብር ባለስልጣን ድህረገጽ ይሂዱ። ሌሎች ድጋፎች ወይም መረጃዎችን በቋንቋው የሚፈልጉ ከሆነ በአሊያና ቅሊጣ ሚኒስቴር ስልክ መስመር 2994 ላይ ይደውሉ። እንዲሁም ያስተውሉ፣ የአሊያና ቅሊጣ ሚኒስቴር ሁልጊዜ ከጎንዎ ነው።